ከዙፋኑ ላይ አይነወጥም ብዙ አየን ጌታ ብቻ ነው ሁለተኛ ዙር ላይ ነበር የመጣው ሁለተኛ ዙር ጨርሳ አሁን ዛሬ ሰኞ ሶስተኛ ዙር ላይ ነው ያለው ሻሸመኔ ሄድክ አዎ ሻሸመኔ ሄድኩኝ ከዛስ መውጣት አልፈለኩም ነበር ከዚህ ግን ደግሞ ሳስበው የሻሸመኔ ልጆች ብዙም እዚያ ያሉት ከባድ ሲቹዌሽን ውስጥ ያሉት ልጆች አሉ እና ከባድ ዲፕሬሽን ውስጥ በሱስ በተለያዩ ነገር በጸብ በተለያዩ ነገር ልጆች አሉና ብዙ ጓደኞቻችን እስር ቤት ውስጥ ናቸው ብሪዝን ማረሚያ ቤት እስር ቤት ውስጥ ገብተዋል በተለያዩ ኬዝ በሞጋት በነፍስ ማጥፋት ኬዝ ተፈርዶባቸው አሉ እና ግማሹ ደግሞ ከተማ ውስጥ ያሉት ከባድ ሱስ ውስጥ ያሉት ምን አሉ ስላንተ ሲሰሙ ሻሸመኔ በጣም ቀውጢ ነበረ ቤት ውስጥ ማዘሯ ቤተሰብ ተሰብስበው ምናምን ስንገባ በጀማ ነበር የገባን ተሰብስበን ስንገባ ማዘር ቤተሰብ ተሰባስበው ቀውጢ ነበር በቃ የምስጋና ፕሮግራም ማዘር አውጥታ ነበር ሰፈር ላይ የሰፈር የጓደኞቼ እናቶች ምናምን ተሰባስበው የግቢ ናቸው በቃ የሆነ ድግስ ነው የሚመስለው የሆነ የኔ ነፃ መውጣት ማለት ነውና ሰፈር ላይ በቃ መንገድ ላይ ስንወጣ ምናምን በቃ ደስታው ማይገልጽ የለም ማያቅፈኝ የለም በቃ ሌላ ነገር ነው የሚመስለው እኔ ራሱ ግራ እስክጋባ ድረስ ማለት ነው ደሳል በጣም ሰዎች ላንተ ያላቸው እይታ ተቀየረ በጣም እና እንደዚህ የኔ መቀየር የኔ ያለንበትን ነገር ምን ላይ እንደነበረን ያወቁት ገባ ምክንያቱም ሰዎች ይሄን ያህል ፊታቸው ሲቀየር ሲያነቡ ሳይ ቲቪ ላይ ሞባይል ላይ ያዩ እርስ በርስ ሰብሰብ ብለው ያዩ ሲያለቅሱ ምናምን ሳይ መጀመሪያ ምን ነበረን አሁን ደግሞ ምን ሆነን ነው የተላቀቅ ነው ምን ውስጥ ነበርን መጀመሪያ ሚሊዮን ነገር ሰውን የናይል የኛ መላቀቅ የኛ መቀየር ካስለቀሰው ከተማውን የናይል ካነጋገረ ምን ላይ ነበርን መጀመሪያ ሚሊዮን ነገር ነው ስታስብ ነበር ጀማውስ ምን አለ ጀማው በቃ በጣም አነጋጋሪ ነበር ባሉበት ቦታ ላይ ስለኔ በቃ ግማሹ ሌላ ሙድ ውስጥ ነው ግማሹ ሮባ ከተቀየረኛ ምንም አንቀየርበት ቦታ ነገር የለም ይላል ብቻ በጣም ደስተኛ ነበሩ እና የቀሩት ልጆች በጣም ብዙ ነበሩ አሁን 40 ምናምን 47 ነበረን አምስቱ ጥሰውኛል በሆነ አጋጣሚ ግርግር ውስጥ ታክ መኪና ምናምን ውስጥ እየገባን እያለ እየመጡ ጣሱኝ አንድ 6 ልጆች የቀሩት 40 ልጆች መጥተዋል አንድ 40 ልጅ ዘመጣውን በሶስተኛ ዙር 40 ልጆች መጥተዋል እና ከ40 ልጆች አሁን ገና በጣም ይሆኒ በጣም መፈልጋቸው በጣም መምጣት ያለባቸው አሁን እኔ ቅዳሜ ነው የተመለስነው እሁድ ጠዋት ቤተክርስቲያን ገባው ስገባ ቤተክርስቲያን እኔ ቤተክርስቲያን በጣም ለኔ ታምር ነውና የት ቤተክርስቲያን ገባ ቃልዮን ሊገቡት እና ቃልዮት ቤተክርስቲያን ገብቼ ውስጥ ላይ በቃ ታምር ነው ያለብኝ ሰዎች የሚሰጡኝ ቦታ ምናምን ከውጭ ላይም የሚደወልኝ ስልኮች በቃ ተው በጣም በስልክ ይተረወልኝ ነበር ከዛን ወተን ከሰዓት ነው 6 ሰዓት ነው መደወል ጀመርኩት በ6 ሰዓት ላይ መደወል ጀመሬ ሁሉም ኮንታክት አረኳቸው ግማሹ በቃ ፓርቲ ላይ ነበር ጨብሲ ላይ ይጨበሰ ነበር ይተፋፈ ነበር ሌላ ቦታ አለም ውስጥ ነው ያለው ማግኘት አልቻልኩም ስልኩን ሲጮፍ አርክቷል ግማሹ ማለት ነው ከዛ አገኘዋቸው ኮንታክት እርስ በርስ በስልክ ነው በቃ ኮንታክት አርክተን እሁድ 6 ሰዓት ላይ ተፈላለግን ልብሳቸው ምንም አልታጠበም ልብሳችን አልታጠበ ምናምን እዚህ አሰጥፎ ነበር ያያችሁ ከሆነ ግማሹ ያሰጣ ነበር እርጥብ ልብስ ነው ከነ ይዞ የመጣው ጨቅጨቅ ወፍ በቃ እዛ የሚሰጥ ቦታ አለ በቃ በሚሎ ምናምን ሰክሻቸው ነው ምናምን ኖርማሊ ነው ልብስ እዛ ማስጫ አለ ምንም ነገር የለም ሸከፈት ይራለ ምናምን በሚሎ ታሰጣለ የሰከንድ ስራ ነው በቃ ዋና ኒድ ምናምን በሚሎ በቃ ተተብያቸው ዋሽቼ ምናምን ነው የሁለት ቀን የሶስት ቀን ነው ምናምን ጉዞ የተጨቃጨቁኝ እንደምንም ብለን ግማሹ መጣ 47 ነበርን አምስቱ ምናምን ጣሱኝ መሀል ላይ ደርሶ እዚህ ገብቶ እኔ አንተን ሳናገር ሁለት ወጥተው አንድ ወጥቶ ሄደ እና በጣም አሁን ስንት ልጅ አሁን 43 ልጆች አሉ 43 አሉ ግን በጣም መምጣት ያለባቸው በጣም መፈልጋቸው ትክክለኛ በጣም ዋር ላይ ያሉ የግሩፑ ዋህናዎቹ ከ50 እስከ 60 የሚደርሱ ልጆች አሉ በጣም መምጣት ያለባቸው ድሉ ከሰጠኝ ስለዚህ አሁን እነሱ ወንበራቸውን ይዘው ይምጡ ከዙፋኑ ላይ አይነወጥም ብዙ አየን ጌታ ብቻ ነው እርሱ ብቻ ነው የማይለየን ጌታ ብቻ ነው አይለወጥም ከዙፋኑ ላይ አይነወጥም
አዞዬን ጌታ ብቻ ነው እርሱ ብቻ ነው። ይሄ ሁሉ የአገሬ ልጅ ነው። ከናንተ ሮቤልን ለመጀመሪያ ጊዜ በፌስቡክ በዩቲዩብ ያየው ማን ነው? እሺ ምን አልክ ስታየው? እኔማ ያልኩት በፊት እዚህ ሜዳ ትምህርት ቤት ሲማር ስለማውቀው በቃ የሆነ ምን ልበል ይሆን በቃ ግራ ገባኝ። የትኛውም ሰው ካለበት ነገር መውጣት እንደሚችል አመንክ። ሌላስ ምን አልክ አንተ ስታየው? ኧረ እኔማ ህልም ነው መሰለኝ። ይሄ በጣም እኛ ትንሽ ያው ማዕከል ላይ ብንሆንም እሱ ደግሞ በጣም ቄስ በለው በቃ ብቻ የዛ የራስታ ሰፈር ቄስ ነው። ዲያቆንም ቄስም በለው በቃ እሱ ላይ ቋንቋ መግባቢያ ነው ለማለት የፈለገው ከፍተኛ ነው። ከዛ ምን አልክስ ቪዲዮውን ስታይ? ያው በቃ ይሄ ልጅ እግዚአብሔር ከረዳውማ በቃ ብዙ ልጆች እሱ ጋር በጣም እንቅስቃሴያቸው በጣም ከባድ ነው። ይሄ በተለይ በቃ የፓርቲ ምናምን ነገር ላይ በቃ ማንቀለቀል ጸብ ነው ሁሌ ምናምን ቤተሰቡ በጣም እኛ ትንሽ ትዳር ይዞ ነው ወጣ ብንለው እነሱ ያሉበት ነገር በጣም ይከፋ ነው። አዎ ያስጠላል በጣም። ሌላስ ምን አልክ ሮቤልን ስታይ? እኔ እዚህ ነው በአካል ያየሁት እና አብረን ነበርን፣ አንድ ዶርም ነበርን እና ሁለተኛውን ዙር እና የገባ ቀን ማታ እኛ ዶርም ሲገባ የሻሼል ግቢ ምናምንም ዲላ ዩኒቨርሲቲ ተገናኝተን ነበርና እዛ አይቼው ደስ ብሎኝ እዚህ ሲመጣ ይሄ ልጅ ሊቀየር ነው የመጣው ምናምን እያልኩኝ ማታ ቤት ደውሎላቸው ምናምን የቤት ጓ እያለባቸው ነበር። መቀየር መስሏቸው ነው የላኩኝ ምናምን እያል ነበር እና እዚህ አጋንንቱ ሲጮህለት ምናምን ሳይ በጣም ደስ አለኝ። የምር ነው የተሰማኝ። ታውቃለህ ፊል እያረኩኝ ነበር ያለበትን ሁኔታ ምናምን በትንሹ ሰማለሁ። ስለ ኖክ ልጆች ምናምን ያለውን ብዙ ሰው የሚያስበውን አስተሳሰብ አውቃለሁ እና በቃ በጣም ሱሰኛ አድርገን ነው ምስላቸው ናቸው። ግን ደግሞ አሁን ያለበትን ሁኔታ ሳይው ትላንት አብረን ነው ያለው እና በጣም ደስ እያለኝ ነበር። በጣም ደውሎ እሱ ነው እኔ አልመጣም እያልኩ ነበር። እሱ ነው አረተሚ ካሊድ ምናምን ብሎኝ ይዘናቸው እንሂዳል። ይዘናቸው እንሂድ ምናምን ሲል ቅድም ስማቸውን ምናምን የመጡትን አይቻል። አንተስ ምን አልክ? እኔ በጣም ነው ደስታ የተሰማኝ። በመጀመሪያ እግዚአብሔርን ላመሰግን እፈልጋለሁ። ምክንያቱም እኔ የተለወጥኩት ከ2 ዓመት በፊት ነበርና በጣም ለፍቼባቸው ነበር። ጓደኞቼ በጣም ብዙ የምወዳቸው ጓደኞች አሉ። ምንም ቢያጠፉ ምን ቢሉ ልባቸውን የሁሉንም አውቃለሁና እኔ በጣም ቆየው እና ከመምጣቱ በፊት የሆነች ሰዓት ላይ አግኝቸው ትንሽ ላይ ስለ መጽሐፍ ቅዱስ አንዳንድ ነገር እያልኩት ነበርና ከዛን በጣም ሰማኝ። ለካስ እግዚአብሔር መንገድ አለው። ምክንያቱም ሊያወጣው ሲፈልግ ያን ቀን እኔንም ማገናኝቶኝ ነበርና ያን ነገር ስል በፊት አንዳንዴ ሄጄ በማማክራቸው ስፍራ ላይ በተሰበሰቡበት ስፍራ ወይ ያፌዙብኛል፣ ወይ ፓስተር መጣ ይሉኛል፣ ወይ ደግሞ ጀማሪ ነብይ ከፓስተር ይበልጣል፣ ጀማሪ አገልጋይ ከነብይ ይበልጣል ይሉኝ ነበርና በጣም ለፍቼባቸዋለሁ። አንዳንዶች የቀሩም አሉ። እሱ እዚህ በእንትን ላይክ በቃ ላይክ ሲናገር እዛ እኔ 1 ሳምንት ሙሉ በቃ ሰው ምን ይለኛል ለምሳሌ በቃ በየመንደሩ እየገባው በየጫት ቤት ለማምጣት በጣም ዋጋ ከፍያለሁ። ስለዚህ ደስተኛ በጣም አይ አም ሃፒ። እሺ ስለዚህ ጀማው ትምህርታችንን ዛሬ ጀምረናል። ነገ ጠዋት ትምህርታችንን እንቀጥላለን። ወዳችኋለሁ። ስለመጣችሁ ደስ ብሎኛል። እናንተም አገልግል ለኔ እድልም በረከትም ነው። ከናንተ ምንም የምፈልገው ነገር የለም። እንድትለወጡ አሪፍ እንድትሆኑ ነገሮቻችሁ እንዲስተካከሉ አሪፍ እንድትሆኑ ነው የምፈልገው። ዌልካም ብላችሁ አጨብጭቡላችሁ ስለመጡ